የእግዚአብሔር ፊት ሞገስ ዛሬ የምናየው በዚች ማለዳ ይህንን ነው። መነሻችንም ኦሪት ዘፍጥረት ምዕራፍ 18 ቁጥር 3 ላይ ያለውን ኃይለ ቃል ይሆናል። ይህ ታሪክ እግዚአብሔርን ታምኖ በወጣው በአብርሃምና በሚስቱ በሳራ ላይ የሚያመለክት ታሪክ ነው። አብርሃም እንደሚታወቀው ቸር ነው። በዚህ ታሪክ ውስጥ ድንኳን እየጣለ መንገደኛውን ሁሉ ወደ ቤቴ ግቡ እያለ እየጋበዘ አስለምዶ ይኖር ነበረ። እንደተለመደው ሁሉ በድንኳኑ ደጃፍ መምሬ የሚባል አድባር ዛፍ ስር ተቀምጦ እንግዶች ሲጠብቅ ታላቅ ነገር ተከሰተለት። 3 ሰዎች በፊቱ ቆመዋል። አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። የእግዚአብሔር ሞገስ በእኛ ላይ ይሁን። ዛሬ የሚያስፈልገን በቤተ ክርስቲያን ይህ ሞገስ ነው። የእግዚአብሔር ሞገስ ማለት ምንም ቃል ሊገልጸው የማይችል ማንም ማንነትህን አይቶ አቅሎ ቢያይህ ሞገስ ካለህ የሚያከብድ በሰው ፊት የሚያስከብር እሱን ሞገስ ለሁላችን ይስጠን። ለዚህ ነው አብርሃም አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ያለው። ሞገስ የሚለውን ነገር ስንገልጠው በትንቢተ ኢሳይያስ ምዕራፍ 61 ላይ በአመድ ፈንታ አክሊልን፣ በልቅሶም ፈንታ የደስታ ዘይትን፣ በሐዘንም ፈንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል። ሞገስ ማለት ይሄ ነው። እግዚአብሔር ያድለን ይሄን ለሁላችን። ከወደቅንበት የሚያነሳ የእግዚአብሔር ሞገስ እሱን ነው የለመነው አብርሃም። አቤቱ በፊትህ ሞገስን አግኝቼ እንደሆነ ባሪያህን አትለፈኝ። እንደ ሰው ወድቀናል። እንደ ሰው ስም አጠራራችን ጠፍቷል። እንደ እግዚአብሔር ሞገስ ግን በመዋረድ ፈንታ የክብር አክሊል ይሰጣል። የትም ስትሄድ የእግዚአብሔር ሞገስ ከፊትህ ከቀደመ ባለ ክብር ነህ፣ ባለ ክብር ነሽ። እግዚአብሔር ምድሪቱን ሊያጠፋት ወደ ምድር ባየ ጊዜ አካሂዱን ከእግዚአብሔር ጋር ያደረገ የለመነ ጻድቅ የተባለው ኖህ እግዚአብሔርም ኖህን በሞገስ ጎበኘው ይላል። ምን ማለት ነው? እንዳይመታ አብሮ እንዳይጠፋ በሞገስ ከለልከው። ለዚህ ነው ነቢዩ ዳዊት አቤቱ በሞገስህ ከለልከን አለ። ዛሬም በሞገሱ ይከልለን፣ ከሚመጣው መዓትና ቁጣ ሁሉ ይከልለን። ሎጥ 2 መላእክት በመሸ ጊዜ ሊቀጡ በሰዶምና በገሞራ በገቡ ሰዓት ምንድነው ያለው? እነሆ ባሪያህ በፊትህ ሞገስን አግኝተዋል። ለምን? ከመጣው የእሳት ዲን ይድን ዘንድ ነፍሴን ለማዳን ያደረግህልኝን ምሕረትህንም አብዝተሃል። ሞገስ ሲኖር ምሕረት አለ ከሰማይ የሚሰጥ። እንዲያውም ሎጥ ያለው ክፉ እንዳያገኘኝና እንዳልሞት ወደ ተራራ ሸሽቼ እንዳመልጥ አቤቱ ሞገስህን ሰጠኸኝ አለ። ለእኛም ይስጠን ሞገሱን። የአንድ ቅዱስ ሞገስ ለሌሎችም ይተርፋል። እንደምታውቁት ያዕቆብ ተሰዶ በሴኬም የአማቱን በጎች ይጠብቅ ነበረ። አሰናብተኝ ባለው ጊዜ ላባ ምን አለው? በዓይንህ ፊት ሞገስ አገኘ እንደሆነስ እዚሁ ከኔ ጋር ተቀመጥ ነው ያለው። የቅዱሳን ሞገሳቸው በረከታቸው ለሌላውም ያልፋል። በረከታቸው ይደርብን የቅዱሳን። እስራኤላውያን ከግብፅ ሲወጡ ሕዝቡም የእግዚአብሔርን ሞገስ አገኙ። ባዶ እጃቸውንም አልሰደዳቸውም። 430 ዘመን ሙሉ በግብፅ ሲገዙ የነበሩት እስራኤላውያን ከግብፅ ባርነት ነፃ ሲያወጣቸው እግዚአብሔር ለሕዝቡ ምንን ሰጠ? ሞገስን ሰጠ። ከግብፃውያን ወርቅና ብር በሙሉ ተሸክመው ነው የወጡት። ባዶ እጃቸውንም አልሰደዳቸውም። ሞገስ ሲኖርህ እግዚአብሔር በሀብትህ በጥሪትህ ይጎበኝሃል። ኦሪት ዘጸአት ምዕራፍ 3 ቁጥር 21 በጣም ትንሽ ነኝ ብለህ ስትሄድ ትልቅ ያደርግሃል። ሞገስ እንደሱ ነው። የቅዱስ ጳውሎስ መልእክት በጣም ተስፋ ይሰጣል። በተለይ ከኔ በላይ ላሳር ለምንል ትልቅ ትምህርት ይሰጠናል። ቃሉ እንዲህ ይላል፣ ከሁሉ በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ። ጭንጋፍ ምንድን ነው? ተስፋ የማይሰጠው ልጅ፣ አያድግም የሚባል ልጅ። እግዚአብሔር ከእንደዚህ ሰውረን፣ ልጆቻችን ይጠብቅልን። ጭንጋፍ ለመሆን አለ ራሱን አዋርዷል። እንዲያውም ከላይ ከፍ ብሎ ሲጀምር እንዲህ ይላል ቃሉ፣ ተቀበረ። በሶስተኛውም ቀን ከተነሳ በኋላ ለኬፋም ታየ። ኬፋ ቅዱስ ጴጥሮስ ነው። በኋላም ለ12
ከዚህ በኋላ ከ500 በላይ ለሚሆኑ ሰዎች በአንድ ጊዜ ታየ። ከዚህ በኋላ ለያዕቆብ ኋላም ለሐዋርያት ታየ። ከዚህም በኋላ ከሁሉ ለማንስ እንደ ጭንጋፍ ለሆንኩት ለኔም ታየ። አያችሁ፣ ከኋላ የመጨረሻ ለሆነው ለቅዱስ ጳውሎስ ለኔም ታየ አለ። ዝቅ ብለህ ሄደ እንጂ የእግዚአብሔር ሞገስ እና ጸጋ ያገኛል። የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ የማልጠራ ነው ያለው። ነገር ግን የእግዚአብሔር ጸጋ የሆንሁ እኔ ነኝ። ጭንጋፍ የነበረው የእግዚአብሔር ጸጋ እኔ ነኝ አለ። ሞገስን አለበሰው፣ ጸጋን አገኘው። እሱ ነው ዛሬ ለእኔና ለእናንተ የሚያስፈልገን። ሕግ ለሙሴ ተሰጥቶ ነበረ። እውነትና ጸጋ ግን በኢየሱስ ክርስቶስ በድንግል ማርያም ልጅ ቤተ መቅደስ ስንሄድ ይሄን ልንለብስ ነው የምንሄደው። ሞገስን፣ መፈራትን፣ መከበርን በራሳችን ዘዴ በራሳችን ዕውቀትና ጥበብ የምናመጣው አይደለም። ራሳችንን ዝቅ አድርገን ስንቀር ሞገስና ጸጋ በእኛ ላይ ይሆናል። ለእኔም የተሰጠኝ ጸጋው ከንቱ አልነበረም። ከሁላቸው ይልቅ ግን ደከምሁ። ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እባካችሁ እኔ አይደለሁም በሉ። በእጅ ያለውም ነገር ያንተ አይደለም። እኛ ራሳችን የኛ አይደለንም። የሚሰጠን ጸጋና ሞገስ የእግዚአብሔር ነው። ክብር ለስሙ። እሱ ልንቀበል ነው። ቂም ያለው ቂሙን፣ በቀል ያለው በቀሉን በትቶ በትህትና በፍቅር ለበረከትና ለረድኤት ለሞገስና ለጸጋ ከቤታችን ገስግሰን ወደዚህች መቅደስ የምንሰባሰበው ዛሬ ደስ ይበላችሁ። በዚህ ሞገስና ጸጋ ሁላችን ይቆይተናል። አምላክ የተመሰገነ ይሁን። አዎ ከፍ አድርጋችሁ አመስግኑ፣ ድገሙት። እግዚአብሔር የተመሰገነ ይሁን። ለኔ የተሰጠው ጸጋ ከንቱ አይደለም ብሏልና፣ በባዶ አይደለም ብሏልና። ከሁሉ በላይ የሚገርመውና የሚደንቀው የድንግል ማርያም ሞገስ፣ ቅዱስ ገብርኤል ከሰማይ መጥቶ የእሷ ለየት ያለ ነው። ፍጥረቱ እንደሚያገኘው ሞገስ አይነት አይደለም። የእሷ ከፈጣሪ ጋራ ስጋዋን የመልበስ በማይጸኗ የመጽነስ ኃይል የመንፈስ ቅዱስ እሳት የያዘ ሞገስ ነው የተሰጣት። አመስግኗት ድንግል ማርያም፣ ምስጋና ይገባል። ቅዱስ ገብርኤል ሲመጣ ከሞገሷ ብዛት ነበረ ሲታጠቅ ሲፈታ የሚለው አክብሯታል። እንደ ዘካርያስ አይነት ምስራች አይደለም የነገራት። ድንግል ማርያም ጋር ሲመጣ ግን ለቅዱሳኑ እንደሚሰጠው ጸጋ ብቻ አይደለም፣ ከጸጋ ላይ ጸጋ፣ እውነትና ጸጋ የተሰኘውን ክርስቶስን እሳት መለኮትን በማይጸኗ እንድትጸንስ ማርያም ሆይ የእግዚአብሔርን ሞገስ አግኝተሻል፣ ስለዚህ አትፍሬ። ይኸውላችሁ ይሄ ሞገስ ይሄ ጸጋ ምን የማድረግ ነው? ታምራትን የማድረግ ብቻ አይደለም፣ ወይም ራሱን የማስከበር ብቻ አይደለም። ያ የነበረውን ቀዳማዊ ቃል በማይጸኗ እንዲጸነስ እሳተ መለኮት በረከቱ አይደርብን። ምስጋና አስታሪያም ለአምላካችን። ስለዚህ ሐምሌ 7 የምናከብረው የስሉስ ቅዱስ ወይም የሥላሴ በዓል የሞገስ ቀን ነው። ጎዶሎ የሸፈነበት ቀን ነው። ጎሏቸው ከወጣትነት ጀምሮ እስከ እርጅና ሲጠይቁት የነበረው አብርሃምና ሳራ ወራሽ አጥተው ሲጨነቁ የደማስቆ ሰው ቤቴን ሊወርስ ነው እያለ በዘፍጥረት 17 ላይ እንደምናየው እኔ ኤልሻዳይ ነኝ ብሎ የተናገረበት ቃል። ከዚያ በኋላ እሱ በልቡ ምን አለ? ምን ያደርጋል? ያለ ልጅ ተውከኝ፣ ቤቴንም የደማስቆ ሰው ሌላ ሰው ሊወስደው ነው ሲል፣ ወንድ ልጅ የዛሬ ዓመት ትወልዳለህ ሲለው በልቡ ሳቀ። የሚገርማችሁ ሳራም ስቃለች። ሚስት ወዴት ናት ሳራ አለው እየተጋበዘ። በጓዳው ውስጥ ነች አለው። ልክ እንደ አብርሃም ሁሉ ዘፍጥረት 17 ላይ እንደተናገረው ዘፍጥረት 18 ላይ ደግሞ የዛሬ ዓመት ስንመጣ ወንድ ልጅ ትወልዳለች አለ። ይሄንን ሰምታ ህሊናዋም አልተቀበለም። ምክንያቱም ሰው ናትና እንደ ሰው ነው። የመውለጃዋ ሰዓት ተቋርጧል። ስለ ልጅ ማሰብ ካቆመች ቆይታለች። 75 ዓመቷ ነው። እንደውም ለኔ አሁን ካረጀው በኋላ ፍትወት ይሆንልኛልን? ባሌም ሸምግሏል ደክሟል ነው ያለችው ዘፍጥረት ምዕራፍ 18 ላይ። እንደ ሰው የደከመውን፣ እንደ ሰው ተስፋ የቆረጠውን፣ እንደ ሰው ባዶ የሆነውን የጎደለውን የሚሸፍን ሞገስ
ሰጣቸው። ምክንያቱም መጀመሪያ ሲገባም ብሎታል፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ፣ ወደ ቤቴ ግባ ብሏል። ዛሬ ወገኖቼ ሰዎችን ማክበር ይገባል። ሰውን ያከበረ እግዚአብሔርን ያከበረ ነው። እንዳትንቁ። ሰዎችን በመውደድም በፍቅርና በሰላም መካከል የእግዚአብሔር ሞገስ ይሰፍናል። ሁሉ ሰው ወደ እግዚአብሔር መጸለይ ነው ያለበት። ሁሉ ሰው መዋደድ መፋቀር ነው ያለበት። ስለዚህ ሐምሌ ሥላሴ ይሄንን የምስራች የተናገረበት ቀን የሳቀችውን ሳቋን የሳቀውን ሳቅ የአብርሃምንም የሳራንም ሳቅ የእውነት ሳቅ ያደረገበት እኛ ሳይገባን አልተቀበል ሊሆን ይችላል። የእውነት የሚያደርግበት ህልም የመሰለን ነገር ወይም ደግሞ ሐሳብ የመሰለን ነገር እውነት ሆኖ የምናገኝበት እንደሱ ያደርግልን። ሀገራችንንም ከነዝቦቿ እግዚአብሔር ይጠብቅልን፣ ክፉን ነገር ሁሉ ያርቅልን። ለመላው ዓለም አምላካችን እግዚአብሔር ጸጋ፣ በረከት፣ ሞገስን ያድልልን። የአብርሃሙ ሥላሴ የሚባለው ከዚህ የተነሳ 3 መስፈሪያ ዱቄት አንድ እንጎቻ አድርገሽ ፍሪው ማለቱ ሶስትነት አንድነት። አንዳንዶች የሥላሴን ምስጢር አይገልጥም ይላሉ። በደንብ አንብቡት። አንዳንዴ በብዙ አንዳንዴ በነጠላ እያደረገ ነው የሚናገረው ዘፍጥረት 18 ነው። አንዳንዶቹ በዘፍጥረት 19 ላይ ያሉት ሁለቱ መላእክት ናቸው አብረው የነበሩት ይላል። መላእክትን መላእክት ነው የሚለው፣ ሰዎችንም ሰዎች ነው የሚለው። እግዚአብሔርን በሰው ይመስላል። አንዳንዴም መላእክቱ በሰው ሊመስሉ ሊጠራ ይችላል። ከእግዚአብሔር ጋር ከሆኑ ግን እግዚአብሔርና መላእክቱ ይል ነበር። 3 ሰዎችን ካየ ያልተበላለጡ ያልተቀዳደሙ አንድ አይነት ያላቸውን በሰው የተመሰሉትን ያያቸውን ነው አይቷል አብርሃም። 3 ሰዎች ካየ በኋላ ምንድን ያለው እሱ እንደ 3 ሰዎች አድርጎ አይደለም የጠየቃቸው። አቤቱ በፊትህ ያየው 3 አይደለም ወይ? ለምን አንድ አድርጎ ጠራ? ከዚህ ጀምራል የሥላሴ ሶስትነት። ለመሆኑ አብርሃም ስለ ዱቄትና ስለ ሊጥ የሴቶቹ ድርሻ አይደለም ወይ? ምን አገባውና በማድቤቱ ሥራ የሳራ ሥራ ውስጥ ገብቶ 3 መስፈሪያ ዱቄት አብረሽ ለውሽውና አብኪው አንድ እንጎቻ አድርጊው ምን አሰኘው? ይሄ ድርሻ የማን ነው? የሳራ ድርሻ ነው። በድንኳን ውስጥ የምታበስለው እሷ አለች። ሚስጥር አለው። 3 መስፈሪያ ዱቄት የሶስትነት አንድ እንጎቻ አንድ እንጀራ ማለት ነው። ይሄንንም በሐዲስ ኪዳን ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ 6 ቁጥር 36 ላይ እኔ ከሰማይ የወረድኩ የሕይወት ምንድን ነኝ አለ? እንጀራ ነኝ። ለካ እንጀራ የተባለው በይስሐቅና በያዕቆብ በኩል የሚገኘው ኢየሱስ ክርስቶስ ነው። አብርሃም የይስሐቅ አባት ነው። ኢየሱስ ክርስቶስ ደግሞ ከይስሐቅ ወገን የተገኘ ነው። ስለዚህ አብርሃም ስለ አንድ ልጅ ያለቅስ ነበር አጥቶ፣ እግዚአብሔር ግን ስለ ምድር አሸዋና ስለ ሰማይ ከዋክብት ብዛት ይነግረው ነበረ። ስለ ብዙ ሕዝብ ይነግረው ነበረ። እኛ የአብርሃም ልጆች ስንል የክርስቶስ ልጆች ነን። ለምን? ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ አይቆጠርም ብሎታል። አንድ ልጅ ባጣበት ጊዜ እሱ ስለ አንድ ልጅ ያለቅሳል፣ እሱ ግን ስለ ብዙ ሕዝብ ይነግረው ነበረ። ይሄ ነው ሚስጥሩ። ይስሐቅ በመወለዱ ምን ነበረ ያለችው? በጡት በጣለበት ቀን ድግስ አድርገው ነበር እኮ። ከዚያ በኋላ ማን በነገረው ለአብርሃም ወንድ ልጅ ሳራ ወልዳለች? ማን በነገረው? ይሄ ደስታ በጣም ተፍለቀለቀች። ይስሐቅን ብቻ አስባ አልነበረም። አብርሃምም ደስ አለው። ነሳ አብርሃም አይጹቃ በቀልት ይላል፣ ሰባህ ወዘመረ። እነሆ አብርሃምም የዘንባባ ዝንጣፊ ይዞ አመሰገነ ይላል። ማንን እያየ? እንደ ሰማይ ከዋክብት እንደ ምድር አሸዋ ለምን በዛው? ዛሬ ላለ ነው፣ በጌታችን በኢየሱስ ክርስቶስ ስም ላለ ነው። በጥምቀቱ በዮርዳኖስ የተጠመቅ ነው። በቀራንዮ የተሰቀለው ስለኛ ደሙን ያፈሰሰው ስጋውን የቆረሰው ያን ተስፋ ነቢያት ሲመኙት የነበረው ለማየት አላዩም። እኛ ግን አየነው፣ አብረነው በላን ጠጣን እንዳለው አባ ሕርያቆስ እሱን ነበረ ተስፋ አድርገው የሳራና የአብርሃም ዝማሬና ሳቅ ያ የእውነት ያልሆነ ሳቃቸው የእውነት አድርጎ ዝንጣፍ ይዘው አመስግነዋል፣ ስቀዋል። ስለ ክርስቶስ ነው። ቤተ ክርስቲያናችን እንዲህ ነው የምታውቀው። ሞገስ ዛሬም በእኛ ላይ ይሁን። ሞገስና ጸጋን እግዚአብሔር ይስጠን። ሐምሌ ሥላሴ ይሄ ነው። የአብርሃሙ አምላክ እኛንም በቤታችን እንዲባርኩን ቅዱስ ፈቃዳቸው ይሁንልን። ስብሐት ለእግዚአብሔር። አሜን። እግዚአብሔር ያክብር።